በ2008 ከፔፓል ያገኘውን $80 ሚሊዮን ኢንቨስት ሲያደርግ በመጨረሻው ሰዓት የደረሰ የቴስላ ጋርዲያን ኢንጂን ነበር። በአመራር ጊዜው 25% የሚጠጉ ሰራተኞችን ከስራ በማሰናበት የምርት ጥራት ማሻሻል ቁጥጥር ስትራቴጂ ቀይሶ ነበር። በ2017 ቴስላ የገጠመውን የፋይናንስ ቀውስ ለማሸነፍ ሶላር ሲቲ ላይ የሚሰሩ ኢንጂነሮችን ወደ ቴስላ ሞተርስ በማዛወር ሞዴል 3 ምርትን ለማፋጠን እንዲያስችል የወሰደው አስደናቂ እርምጃ ነበር። ስፔስ ኤክስ በ2002 የተጸነሰው ስፔስ ኤክስ እጅግ ከባድ የሆኑ ፈተናዎችን አልፏል። አዎን፣ የሰው ልጅ ስለ ፀሐይ፣ ጨረቃ፣ ከዋክብትና ሌሎች ዓለማት ይመረምራል፣ ግን ሌላ ዓለም ላይ ሄጄ እኖራለሁ ብሎ አያስብም። ኢላን ማስክ ግን ይለያል። የሰው ልጅ ፍጥረትን ባለብዙ ፕላኔት ወይም ባለብዙ ዓለማት አደርጋለሁ፣ ለሰው ልጅ መልካም ዕድል ምጽአት እሰራለሁ የሚለው ማርስ ፕሬዚደንት የሚል ቅጽል ስያሜ የተሰጠው ነፍሱ የምትንገበገብለትን የማርስ ጉዞ ፕሮጀክቱን ጀመረ። በሐሳብ ዓለም ሁሉ ይቻላል፣ በእውነታው ዓለም ግን ብዙ ተግዳሮቶች አሉ። እየሆነም የነበረው ያንን ይመስላል። በ2006 በ2007 በ2008 ለተከታታይ የተወነጨፉ ፋልከን 1 የተባሉ ሮኬቶች ወደ ሰማይ ከተወነጨፉ ከጥቂት ደቂቃዎች በኋላ ደመና ውስጥ ጋዩ። ይሄኔ ነበር ስፔስ ኤክስ ለኪሳራ ጥቂት የቀረው። ኢለን ማስክ የነበረውን ሀብቱን ወደ ስፔስ ኤክስ እና ቴስላ በመበጀት በ2008 ዲሰምበር ወር ላይ አራተኛ ሮኬቱን አስወነጨፈ። እድል ቀናችለት። ፋልከን 1 አራተኛ ሮኬቱ ተሳካለት። የዚህ ሮኬት መክሸፍ የስፔስ ኤክስ ህልሙን የሚያጨልም ካምፓኒውን የሚያዘጋ ውጤት ነበር። ነገር ግን ፋልከን 1 አራተኛ ሮኬቱ ተሳካ። ይህንን ስኬት ተከትሎ ናሳ የ1.6 ቢሊዮን ዶላር ኮንትራት አቀረበለት። ኢለን ማስክ ኮንትራቱን ተስማማ። 1.6 ቢሊዮን ዶላር ወደ ካዝናው አስገባ። በተለያዩ ጊዜዎች ከናሳ ጋር የተለያዩ ውሎችን ተፈራርሟል። በ2021 አፕሪል ሙን ላንደር ኮንትራት፣ ሰዎችን ጨረቃ ላይ በተሳካ ሁኔታ የማሳረፍ ኮንትራት 2.89 ቢሊዮን ዶላር ተፈራርሟል። በ2022 ኖቬምበር 1.15 ቢሊዮን ዶላር ሰከንድ ሙን ኮንትራት እና ሌሎችንም ኮንትራቶች ከናሳ ጋር ተፈራርሟል። ስታርሊንክ በስፔስ ኤክስ ውስጥ የሚመራው ስታርሊንክ ካምፓኒ እስከ 2025 ድረስ ከ10,000 በላይ ሳተላይቶችን ወደ ህዋ አምጥቋል። በሳምንት 2 ጊዜ ያክል የሚወነጨፈው የስታርሊንክ ሳተላይት ከ34,000 በላይ ሳተላይቶችን የማምጠቅ እቅድ ይዞ እየሰራ ይገኛል። የማይቋረጥና ፈጣን የኢንተርኔት አገልግሎት በሁሉም የዓለም ክፍል ለማዳረስ ራዕዩ አድርጎ ስራውን የሚሰራው ካምፓኒ ስታርሊንክ አሁን ላይ የኢንተርኔት አቅርቦትን እየሰጠ ይገኛል። በተለያዩ የዓለም ክፍልና በአንዳንድ የአፍሪካ ሀገራት የኢንተርኔት አቅርቦት እየሰጠ የሚገኘው ስታርሊንክ ከሰሞኑን በኢራን በተከሰተው ህዝባዊ ግጭት ተከትሎ ግጭቱን ለማርገብ መንግስት የኢንተርኔት አቅርቦት ቢያቋርጥም ከመንግስት ቁጥጥር ውጪ የሆነው በዓለማችን ባለጠጋው ሰው ኢለን ማስክ ባለቤትነት ውስጥ ያለው ስታርሊንክ መንግስት በገደበባቸው ይዞታዎች ያለ ገደብ በህዋ ውስጥ በሚንሳፈፉ ሳተላይቶች ኢራንን ከቀሪው ዓለም ጋር ሲያስተሳስር ቆይቷል። ኒውራል ሊንክ የኢንተርኔት ፈጣሪው ጃክማና ባለብሩህ አእምሮው ኢለን ማስክ ስለ ወደፊቱ ያላቸውን እይታ በሚያካፍሉት አንድ ኢቨንት ኢለን ማስክ እንዲህ ሲል ተነበየ። ንግግሬን አስምሩበት። መንግስት በኤአይ ወይም አርቲፊሻል ኢንተለጀንት ሰው ሰራሽ አስተውሎት ጠንካራ ቁጥጥር ካላደረገና ኤአይን መሰረት ያደረጉ ስራዎች ቁጥጥር ካልተደረገባቸው ለሰው ልጅ እጅግ አስጊ ናቸው። ምክንያቱም ኤአይ የሰው ልጅን መብለጡ አይቀርምና። ጃክማ መለሰ፣ ኤአይ በፍጹም የሰው ልጅን ሊበልጥ አይችልም። ኢንተርኔት ሲመጣ ሰው እንደዚሁ ፈርቶ ነበር። ኢንተርኔት በመምጣቱ ምክንያት ብዙ ሰዎች ከስራቸው ተፈናቀሉ። ነገር ግን ማፈናቀልን ብቻ ይዞ አልመጣም። በኢንተርኔት የሚሰሩ ትልልቅ የንግድ ካምፓኒዎች እንዲሁም ብዙ እድሎችን ይዞ መጣ እንጂ። በኔ እይታ ኤአይ በፍጹም የሰው ልጅን ሊበልጥ አይችልም። ኢለን ማስክ የፌዝ ሳቅ የሚመስል ሳቀ። አሁን ላይ ያ ሳቅ የፌዝ እንዳልነበረ ብዙዎች እየተረዱ መጥተዋል። የኤአይ አስፈሪ ግስጋሴ ሰውን ሁሉ ከስራ ለማፈናቀል ይመስላል። በኤአይ መምጣት ብዙ ስራዎች ስጋት ውስጥ ሲገቡ የሕክምናው ዓለም፣ የኮምፒውተሩ ዓለም፣ የኮንስትራክሽኑ ዓለም
እጅግ ብዙ ሰው የሚሰራቸው ስራዎች በኤአይ ሮቦት ሰራተኞች እየተተኩ ነው። የሰው ሰራሽ አስተውሎት ከቀን ወደ ቀን ሽቅብ እየተምዘገዘገ ነው። ታዲያ መፍትሄው ምንድነው? የዓለማችን ባለጠጋ ኢለን ማስክ ለዚህ መፍትሄ አለኝ ይላል። የሰው ልጅ አእምሮ ከኤአይ ጋር ካልተሳሰረ በስተቀር ለወደፊት መኖራችን ዋስትና የለም ይላል። ስለዚህም የሰውን አእምሮ ከኮምፒውተር ጋር የሚያስተሳስረውን ካምፓኒ ኒውራሊንክን በ2016 በማቋቋም ብዙ ስራዎችን ሰርቷል። ከክርስትናና እንዲሁም ከሌሎች ሃይማኖታዊ እምነቶች ተጻራሪ የሆነው ይህ ኒውራሊንክ ካምፓኒ በመጀመሪያ በእንስሳቶች ላይ ተሞክሮ በመቀጠል በሰው ላይ ሙከራ በማድረግ ውጤታማ ሆኗል። አንድ ፈቃደኛ የነበረ ግለሰብ አእምሮ ውስጥ ይህንን የኒውራሊንክ በማስገጠም በአእምሮ ሆኖ የሚያስበውን ኮምፒውተሩ እንዲያደርግ ተችሏል። ኤክስ ኮርፕ በአወዛጋቢና አደናጋሪ ትዊቱ የሚታወቀው ይህ ባለጠጋ ሐሳቤን ያለ ከልካይ አስተላልፋለሁ ሲል ቀድሞ ትዊተር ተብሎ የሚጠራውን ሶሻል ሚዲያ በ44 ቢሊዮን የአሜሪካን ዶላር ገዝቶ ኤክስ ኮርፕ ወደሚል ስያሜ ለውጦታል። ስለምን ይህንን መልእክት አስተላለፍክ ተብሎ እገዳ እንዳይጣልበት ኤክስ የራሱ ነው። ማንን ያግዳል? ለታዋቂ ሰዎች በመክፈል ማስታወቂያ ማሰራትን የማይቀበለው ኢለን ማስክ ራሱ ትልቅ ብራንድ እንደሆነ ሳይናገር ያወራል። ፖለቲካ በ2024 የአሜሪካ ፕሬዝዳንታዊ ምርጫ የትራምፕ አስተዳደርን ደግፎ ትራምፕ የምርጫ ቅስቀሳ በሚያደርጉበት ወቅት ትራምፕን ደግፈው ምርጫ ለሚሰጡ ሰዎች በየቀኑ የ1 ሚሊዮን ዶላር ሎተሪ በማዘጋጀት እንዲቆርጡ እንዲያሸንፉ ድምጻቸውን ለዶናልድ ትራምፕ እንዲሰጡ ታዋቂነቱንና የገንዘብ ኃይሉን በመጠቀም የብዙ አሜሪካውያንን ልብ ወደ ትራምፕ አዘንብሏል። የ2024 የአሜሪካ ፕሬዝዳንታዊ ምርጫ ማን የሚያሸንፍ ይመስላል ተብሎ ሲጠየቅ የ2032 የአሜሪካ የኤአይ ሮቦት ፕሬዝዳንት ማን እንደሚሆን ብናስብ አይሻልም የሚል ምላሽን ሰጥቷል። ትራምፕ ከተመረጠ በኋላ ዲፓርትመንት ኦፍ ገቨርንመንት ኢፊሸንሲ ሴክተር ውስጥ ስልጣን ተሰጥቶት ከትራምፕ ጋር ግጭት ውስጥ እስከገባበትና ያን ስልጣን ለቆ እስከወጣበት ቀን ድረስ በፖለቲካው ዘርፍ አገልግሏል። ከ1 ትሪሊዮን ዶላር በላይ በንብረትና በገንዘብ መልክ የያዘው ከ50 እስከ 60 ዶላር በዓለም ለሚኖር እያንዳንዱ ሰው ማካፈል የሚቻል ገንዘብ ያለው የትውልድ ሀገሩ ደቡብ አፍሪካን ጂዲፒ ይበልጣል። ከአፍሪካው ባለሀብት አሊኮ ዳንጎቴ በ17 እጥፍ ይልቃል። በ2015 ኦፕን ኤአይ ቻት ጂፒቲ ሲጀመር ኢለን ማስክ በጣምራ ከመሰረቱት የቴክ ሊደርስ መካከል አንዱ ነበር። የዓለማችን ቁጥር 1 ባለጠጋ ሰው በአሁኑ ወቅት በመንግስት የሚሰጠው የትምህርት አሰጣጥ ልክ አይደለም ሲል የራሱን ካሪኩለም የቀረጸበትን አዴክስትራ የተባለውን ካምፓኒ አቋቁሟል። የምታሽከረክሩት ተሽከርካሪ አካባቢን እንዳይበክል እናንተም እንዳትጎዱ የኤሌክትሪክ ተሽከርካሪዎችን አምጥቼላችኋለሁ ሲል በኤሌክትሪክ የሚሰሩ ራሳቸውን በራሳቸው የሚያሽከረክሩ ተሽከርካሪዎችን እንካችሁ ብሎናል። በገጠር ሁኑ በከተማ የኢንተርኔት ፍላጎታችሁን ያለ ገደብ አሟላለሁ ብሎ ፈጣን ኢንተርኔት አቅርቦልናል። ለምን የኤሌክትሪክ ፍጆታ ቢል በየጊዜው ተከፍላላችሁ? የሶላር ፓኔል ጣሪያ ያለው ቤት ከኔ ግዙኝ ትገላገላላችሁ ይላል። ፀሐይ ባለበት ሁሉ የሚሰራ በፍጥነት ቻርጅ የሚያደርግ በአንድ ቻርጅ ብዙ ቀን የሚያገለግል ከፍተኛ ጥራት ያለው ካሜራና ከፍተኛ ስቶሬጅ ያለው ሞባይል ስልክ አምጥቼላችኋለሁ ይለናል። ማርስ ላይ 1000 ካሬ ሜትር እሰጣችኋለሁ እዛ ወስጄ አኖራችኋለሁ ይለናል። አእምሯችሁን ከኮምፒውተር ጋር አስተሳስሬ አስተዋይና ብልህ ሰው አደርጋችኋለሁ ይለናል። በትራፊክ መጨናነቅ ለምን ጊዜያችሁ ይበላል? ከመሬት በታች እኔ መንገድ አለኝ፣ በእኔ መንገድ ሂዱ ሲል ቦሪንግ ካምፓኒን አቋቁሟል። እነዚህንና ብዙዎች ሌሎች የረቀቁ ካምፓኒዎችን አቋቁሞ ሰዎች እኔ ኤሊየን እንደሆንኩ ያስባሉ ይለናል ኢለን ማስክ። በእርግጥ ስለዚህ ሰው እናንተስ ምን ታስባላችሁ? ሰው ወይስ ብዙዎች እንደሚሉት ኤሊየን?